አዙር ካሜራ ያውም ቀይን የለበሰችው እንዴት አባቷ እንዳማረባት እንዳትወርቁ ቀስ እንዳትወርቁ ጋይስ አሰብኛ በኩል አዎ እንዳትለቂያት ማርቲ እንዴት ነሽ ምንድነው 1 2 አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ ባይዘው ካለባበስሽ ጋር ከአበባው ጋር እንዴት እንደምታምሪ ዋው የምር ነው ለስ ተካለኝ ባላንም ትለኝ እሱ ግን እያስከፋኝ ነው አምሮብሻል አይ ደንግጦ ነው ልጁ ሲደነግጥ እንዴ ነው ባይዘው እየመታ ነው እና ግን ደግሞ አበባውን ሰጥሽ የሆነ ነገር ሊነግርሽ ነበረ ንገራት እንጂ አቤላ እንዴ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ ነው ያለው እግዚአብሔር ይመስገን በጣም ደህና ነኝ እንግዲህ ዛሬ ወደ እናንተ ተመልሰን መተናል ከኔ ቀብራራ ጋር እሰይ አቤት እና እንጂ አጓጓኝ እኮ አለፍከና ለከፋ ነው እሺ በቃ አቤት የመንግስት ነው ና በልሽ ና ግባ ይቅርታ ማጠራሽ ጠራሽ እንድበል በጣም ታምራለህ አምሮብሃል ግን የእኔ ሸበላይ አንተ በልበል ስነ ስርዓትን ያዝ ና ግባ ሰዓት ነው ለምን ነበር የጠራሽው ተመችተከኝ አንቺም ታምራለሽ ባይዘው በጣም ቴንክ ዩ እኔ ምን ወይ ቁጥሬን አልተቀበልከኝ ምን ላደርግ ልትደውልልኝ ሳይክ ተመችቻለሁ መሰለኝ ከቴዲ አጥቶች ምን ቁጥር የአብርሃም ካልሽ ማንንም ሰጥሻል ለማንኛውም አመሰግናለሁ ቆንጆ ነሽ ደግሞ እሺ ቴንክ ዩ አንተ በቃ ነው ሰላም የኔ ውድ ቤተሰቦች በድጋሚ ደህና ናችሁ ወይ እንግዲህ ዛሬ እኔና አብርሃም በጣም ፏ ሽብርክ ዘና ዝንጥ ብለን ቅብጥ ብለን መጣ ተመልሶ እንግዲህ የፍቅር ነገር ስለተመቸሽን ዛሬ አቅመጥጦታል እሺ ታይም ማሳለፍ ፈለኩኝ እንዴት ነው አሃ እሺ ላስብበት ምን አልሽ ላስብበት ይቅርታ ቀደም እንትን ስለልብሽ ነበር ኦኬ ሐሳብ ስቀይር ያው የሞተ ሰው ነው ሐሳብ ማይቀይረው ብዬ ሐሳብ ቀየርኩኝ ተመልሼ ስለመጣው ነው ስልኬን አንድ ልትይልኝ ትችላለህ አንዴ ያዝልኝ ከሄድኩ ግን አልመለስም አንዴ ያዝልኝ ስልኬን ከሄድኩኝ አልመለስም ስልኬን ያዝልኝ ቻው ከሄድኩ አልመለስም እባክህ አትቀልድ ደህና ነህ አለሁልህ እንዴት ነህ ደህና ነኝ ዛሬ ግራ አጋብተናቸዋል ምንድነው እያሉ ነው በእርግጠኝነት ሰላም ውድ የኛ ፋሚሊዎች እንዴት ናችሁ ደህና ናችሁ አማን ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ በአዲስ ቻናል በአዲስ ቤት እኔና የኔ ውድ ተመልሰን መተንላችኋል ዛሬ ተመልሰን ስንመጣ እንግዲህ በአዲስ ቪዲዮ ነው የመጣንበት ምክንያት ምንድነው አልናገርም ራስታ ዛሬ ልዩ ሰርፕራይዝ አላችሁ ዛሬ የሆነ ሰውን ልናጣብስ ነው አይደል እኛን አጣብሰው እነሱ እንዴት ብቻቸውን ብለን ዛሬ አቤላን ለየት ባለ ቪዲዮ ይዘነው መተናል ዛሬ ለመጀመሪያ ጊዜ ለማርቲ አቤላ የፍቅር አበባ ሊሰጣት ነው እንግዲህ እስኪ ማርቲንም ሰርፕራይዝ ልናረጋት አስበናል ማርቲ አይኗን ጨፈነን ማርቲ ሁለት ሰርፕራይዝ ነው ያላት አንደኛው ሰርፕራይዝ ምንድነው እንደምታዩን የምንገኘው በማርታ ዩቲዩብ ቻናል ነው ይህንን ዩቲዩብ ቻናል የከፈትንላት ደግሞ እና ሄርሚነን ማለት ነው ቤተሰቦቼ ሁለተኛው ሰርፕራይዝ ደግሞ ምንድነው አቤላ አበባ ይሰጣታል ስለዚህ ለማርታ ሁለት ሰርፕራይዝ አላት ማለት ነው አይደል አዎ በደንብ
ምን የሚሰማት? እኔ በጣም ደስ ብሎኛል ከምላችሁ በላይ። እንዴት ነው ልጅቷ ቀስ በቀስ ያው በአቤል ምክንያት ዩቲዩብ ላይ እየተገኘች ነው ያለችው ከኛም ባሻገርና አሁን በራሷ ዩቲዩብ ስትመጣ በጣም ደስተኛ ነው የምትሆነው። የራሶቿን ሀሳብ፣ የራሷን ነገሮች፣ የራሷን የምታሳልፈው ላይፍ፣ የገጠማትን ነገር ሙሉ በራሷ በማርቲ ቻናል እንደምታቀርብና ለእናንተ እንደምታሳይ ባጭር ጊዜ ውስጥ ደግሞ ጥሩ ተወዳጅነትን ያገኘች ያው የኔ ምህት አይደለች አይደል እንዴ? ረጋ ያለች እህት ናት። ምን ነው አንደቀ ምን ነው ረጋ ያለች ናትና በቃ እኔን በትንሹም ነው በትልቁ ነው የሚባለው ብቻ ባይዘው ለኔና ለሄርሚ ዛሬ ላይ እዚህ ለመብቃት ከፈጣሪ በታች የማርቲ እጅ ያለበት ባይዘው እንዴት ነው እያንዳንዱ ሞመንታችንን ተከታትላ ስንኮራረፍ ምን ሆናችሁ ነው እያለች እየደወለች እያገናኘች እያስታረቀች ይሄ እንዴት ነው አንዳንድ ጊዜ ፍቅር ሳይጠነክር በፊት በትንሽ ነገር መጋጨት ይበዛዋልና አሁን ላይ ዛሬ ላይ እንደጠነከረን እንዳታዩንና በትንሽ ነገር በምትጨቃጨቅበት ሰዓት ሄርሜላ በምትጨቃጨቅበት ሰዓት ማርሲ ከጎኔ ነበረች። እኔ ተጨቃጨቂ ሰው ነኝ። እሺ ማለቴ በትንሽ ነገር በምንጋጭበት ታይም ማርቲ ከጎናችን ነበረች። ዛሬ ላይ ግን ጠንክረን ብንጋጭም ብንደባደብም ሶስተኛ ሰው አናስገባም፣ ሌላ ሰው አናስገባምና በፊት ግን እንግዲህ እንዴት ነው ካኮረፈች 3 ቀን ልዘጋኝ ይችላል ነበር። እኔም ደግሞ ካኮረፍኩኝ የኔ ደግሞ ይበሳል ሳምንት ሊሆን ይችላል። ታስፈራራኛለህ እንዴ? ነው ሳምንት ነው መዘጋሽ እንዴ? ግን ብቻ ለማንኛውም ስላለፈ ነገር እኮ ነው እያወራን ያለው። አዎ ስላለፈ ነው እያወራን ያለው። ግን ደግሞ የእውነቴን ነው የምላችሁ ማርቲ ማለት በጣም በብዙ ነገር ከጎን የነበረች ሰው ናት። ምክንያቱም እንዳልኳቸው እኔ ብዙ ጓደኛ ጋጋታ ምናምን ማበዛ ሰው አይደለሁምና በጣም በብዙ መስመር እንዴት ነው ካሜራ ላይ የሷ ነገሮች የሷ ስራዎች አልወጡም እንጂ በጣም ከጎኔ ሆና እንዴት ነው አብሮ አደጌ ናት። ከቤተሰቦቼ መቀርባት እሷን ነውና በጣም ምርጥ ሰው ናት። የሆነች ሰው እንደሆነች በቃ እኔን ቁጭ ማለት ደግሞ አስቡት። አዎ ከዚህ በኋላ እንዳትወራ እሺ። አላወራም። በጣም ጉራሽን ስለራስ ታወሪ ላይ ይሰክልሽ። እሺ በቃ እኮ እንዳትወሪ። እንግዲህ ፋሚሊዎች ይህ ቻናል የማርቲ ቻናል ነው። ስለ ቻናሉ እንመጣበታለን። ግን ደግሞ አቤላን ከርቀት እያየሁት ስለሆነ እንዴት ነው ዛሬ ሰርፕራይዝ እናደርጋት ማለት ነው። እሷን አይኗን ጨፈነሽ ነው የምታመጪው። እሺ ወይ ከርቀት ካየናት ወይ ደግሞ ቴክስት ካረገችልሽ መድረሷን ቶሎ ብለሽ አይኗን እግዚአብሔር ይመስገን እሷን ሰርፕራይዝ ለማድረግ በቃው ተመስገን። እሷ ነበረች ብዙ ጊዜ ሰርፕራይዝ ለማድረግ የሆነ ነገር በትንሽ ነገር የምታስደስተኝና ዛሬ ደግሞ በጣም የማጠብቀውን ነገር የአቤል አበባም አለ። እንግዲህ ሸበላው እየመጣ ነው ወንድሜ አቤላ ዛሬ አምሮበታል። ካሜራማን አዙራ አሳያቸው። እንዴ በላ በሸኒ ሃይ ዲና ዌልካም። እንኳን ደህና መጣ ወንድሜ። እንኳን ለዚህ ክብር በቃ። አመሰግናለሁ። በጣም ያምራል። አቤላ እንግዲህ ጓደኛዬ ለመጀመሪያ ጊዜ አበባ ለመስጠት በቅቷል ማለት ነው። ከዚህ በፊት ሰጣት አታውቅም? ለማንም ሰጥ ይችላል። ግን የአበባን ትርጉም ታውቀዋለህ? አዎ አውቃለሁ። እሺ ማወቅ ነው የምፈልገው፣ እንድታብራራ አልፈልግም ለፈልጌ ነው። እና እንግዲህ ፋሚሊዎች ይህንን አበባ ጊፍት ይሰጣታል። የኛ ደግሞ ጊፍት ምንድነው? ይህ የምትመለከቱትን ዩቲዩብ ቻናል በጊፍት መልክ እንሰጣታለን ማለት ነው። በዚህ ቪዲዮ እንግዲህ ማርቲን ከ20 ሺህ በላይ ሰብስክራይብ ገብታ ማየት እንፈልጋለን። ሁላችሁም ይህንን ቪዲዮ የምትመለከቱ ዛሬ የደስታ ቀን ነው። ሁላችሁም ሰብስክራይብ ታደርጓታላችሁ። እንግዲህ ማርቲን ሰብስክራይብ ሳታደርጉ ይህን ቪዲዮ መጨረስ አትችሉም። እያያችሁት አሁኑኑ ሰብስክራይብ አድርጓት። ዛሬ ሰርፕራይዝ በሰርፕራይዝ ነው የምትሆነው። አንደኛ የአቤል ነገር በደንብ ያስደነገጣታል፣ ያስገርማታል ብዬ አስባለሁኝ። ግን አቤላ ማለት ነው ከማርቲ ጋር ያላችሁ ነገር ከቀን ወደ ቀን እየጨመረ እያማረባችሁ ውበቱ እየደፋባችሁ መጥቷል። እኔ አይዞህ ምን ሆነ? አይ ሊወድቅ ነበር። አይዞህ የኔ አባት። ያው ከማርቲ ጋር ማርቲ ምርጥ ልጅ ነች። ባይገርማ የምሬ ነው። ማርቲ ከመጣች በኋላ እኔ ብዙ ነገር ማስተዋል ጀምሬያለሁ። የምር በጊዜም ወደ ቤት እየገባሁ ነው። ዋው በቃ ይሄ ልጅ ደግሞ ይሄ ለውጥ ካለ ወንድ ልጅ ተቀየረ። እኔ ምን አንተስ በጊዜ ትገባለህ ወይስ እንዴት ነው? ኧረ እኔ ካንቺ ውጪ በቃ ወደ ውጪ ያትል ወደ ጥያቄያችን እንመለስ። እሺ አሁን እናንቺ በኋላ እናወራለን። እና በጊዜ እየገባሁ ነው። ምክንያቱም ቴክስት ታደርግልኛለሽ ቤት ገባ ወይ ደግሞ ትደውልልኛለሽ። ቴክስት ቁርስ በላ፣ ምሳ በላ፣ እራት በላ። ወይኔ ሄርሚ ግን እንደዚህ ነው እኔ እንትን ያልኩሽ ወይንስ
እንዴ እኔ እኮ ተው ወደዚህኛው ንግባ። አይ ችግር የለም ነገር ምን እኔ ቁርስ በላ ምናምን አልተባባልንማ። ተባብለናል እንዴ? እኛ በድሮ ዘመን እኮ እንደ የለማ በድሮ ዘመን እንደ የለም ባይዘው በአሁን ዘመን ነው እንደዚህ ቁርስ በላሽ ማለት የታባሽ ወጣሽ ነው በእኛ ዘመን የምትበላው። አቤላ አፈረፍክ እኮ አላጎረፍኩም። አይ ምን አለ መሰላችሁ ቤተሰቦቼ የምትበላው ለራሷ ነው ብዬ ስለማስብ በላሽ ጠጣሽ ምናምን ብዙም አላበዛም። እና አቤላ ግን እና ትወደዋለች ግን ስለ ማርቲ አልጨረስክልኝ ማለት ነገሮች በለን። እሺ ማርቲ ማለት በጣም መልካም ሰው ነች። የምር እግዚአብሔርን ደስ የምትል ሰው ነች። የምሬ ነው። ሄርሚ እህትሽን ስላስተዋወቅሽኝ ወይ ደግሞ ስለተዋወቅኳት ምናምን በጣም ደስ ብሎኛል። እስካሁን ከቀረብኳቸው አንዳንድ አቤላ ምን ነው ያውቃለህ? ሄርሚን በማግኘት ተርፈ አንተ ማርቲን አግኝታል። አዎ አይደል? አዎ እሱ ብቻ ነው አይደለም? እሱ ብቻ አይደለም። አንቺ መሰላችሁ በቃ አቤላ በቃ እንዴ ትመጣለታለች። እሱ ምሽ አታስከፋት። እሺ እኔ ያላስከፋት አይደለም። እኔ ሄርሚን ማስከፋት ሄርሚንና ማርቲን ማስከፋት አልችልም። የምሬ ነው። እና በጣም መልካም እና ደስ የምትል ሰው ነች። እሷን ስለተዋወቅ በጣም ደስ ብሎኛል። በጣም ከራሷ ይልቅ ለሰው የምታስብ ሰው ነች። የምሬ ነው። በተለይ ለእናንተ ዋው ለኔም ታስባለች፣ ግን እናንተም በጣም ታስብላችኋለች። የሆነ ነገር እንዳትሆኑ ብላ ብዙ የምትጨነቅ ሰው ነች። ባይገርማችሁ ከሩታውላ የሆነ ነገር እየተፈጠረ ስለሆነ በሄርሜላ ጉዳይ ከሩታውላ ላስታርቅ ያለች ሰው ነች። በመልካም አስባ ማለት ነው፣ ምንም ነገር እንዳይፈጠር እና በጣም ደግና ምርጥ ሰው ነች። ገብቷል። ማርቲን የመሰለ ሰው ስላገኘው ማርቲን የመሰለ ጓደኛ ስላገኘው በጣም ደስ ብሎኛል። የምሬ ነው። ምርጥ ሰው ነው ያስተዋወቅሽኝ የኔ አቤላ። አመሰግናለሁ። ግን አንድ ጥያቄ ልጠይቅህ። ይሄንን አበባ መሰጣት ለምንድን ነው? በቃ ይገባታል። ደስ መልካም ሰው ነች። የኔ ወርቅ አይነቅህ በለው። የኔ ወርቅ አለ እኮ እንዴ! የኔ ወርቅ የሆነች ሰው ነች። እግዚአብሔርን በጣም ደስ ብሎኛል። ስሟን ቀየርኩት እንደው እንዴ! የምን ማርታ ነው እንዴ? ወርቅ ነሽ የኔ ወርቅ እንደውም ስሟን ቀይሬዋለሁ። ወርቅ ነሽ በላት አቤላ። ወርቅ ነሽ። እሺ የኔ ወርቅ እላታለሁ። የኔ ወርቅ ወርቄ ወርቅ አይደለም የኔ ወርቅ። እሺ አቤላ፣ ለማንኛውም ችግር የለውም በፈለከው ስም ጥራት። ግን ደግሞ ዋናው ለዚህ ሰርፕራይዝ መብቃት ደስ ብሎናል። ማርቲን ለዚህ ሰርፕራይዝ መብቃት ደስ ብሎናል። እና ደግሞ ማለት ነው ጥሩ ጊዜ ፈጣሪ ይስጣችሁ። አሜን አሜን። እውነት አሜን። እና እንዴት እንደማረበት እኮ አልነገርከውም እንዴ አቤላ? ባይዘው ወዝህ መጣ። ማርታ ከመጣች በኋላ እኔ ብዙ ነገር ነው የተለዋወጠው። እኔ ህይወት ላይ ብዙ ነገር ተለዋውጧል። እንግዲህ እግዚአብሔር ይመስገን። ከዚህ በኋላም እሷም እያማረበት ነው። አረ በደምብ ስፖርት ገባሁኝ አለችኝ። ከመጀመሪያው ነው ስፖርት የምትገቢው ምናምን ነገር ስላት አይ አይደለም ያው ብዙ ነገር ያስፈልገኛል አሁን ላይ ምናምን ነገር አለች ማለት ነው። ከመቼ ጀምሮ ስፖርት ማትወድ ሴትዮ ስፖርት ቤት ነኝ ምናምን በቃ ተወኝ አልኩ። እንቃጣ የሆነች ለማንኛውም በጣም ደስ የምትል ሰው ይሄ አበባ እኔ አብርሃም ነኝ። እሺ ማርታ ብትሆን ብለህ አስብ። ይኸው እንደዚህ ጋር ቆማለች። እኔና ሄርሚ አለ ልናጨበጭብ ነው። እኔና ሄርሚ ማርቲ የኔ ወርቅ ጎንበስ ብለህ ስትሰጥ እንቀጥላለሽ። ማርቲዬ የኔ ወርቅ በጣም ላንቺ ይሄን ያንስብሻል። አበባ ማለት ትርጉሙ በጣም ከባድ ነገር ቢሆንም ግን ላንቺ ያንስብሻል። ተቀበኝ የኔ እናት። አጨብጫቢ ነኝ እኔና ሄርሚ ደግሞ አጨብጫቢ ነኝ እያለ ደስ ይላታል ብዬ አስባለሁ። በደንብ ደስ ይላታል። አዎ ማርቲ ከዚህ በኋላ ይመስለኛል ብዙ አበባ ይዤላት ነው የመጣ ይመስለኛል። ሄርሚ ከወደደችው እሷ ነች አይደለች? ነች እንግዲህ ሳታይም ቶሎ በይ። አይኗን ሄርሚ እንደዚህ ያዣትሽ። እንግዲህ ፋሚሊዎቼ ወንድሜ ወይ ወገብህን አሰር። እሺ ምንም አበባ እኮ ነው የምሰጣት ወንድሜ። አስፈራራኸኝ። እኔ ምንድን ነው መፍራት አይደለም እኮ የመጀመሪያ ጊዜ የምሰጠው አበባ አይደል? አዎ ስለዚህ አስፈራለሁ ታዲያ አንተ እያለ እሺ አዙር ካሜራ ያውም ቀይን የለበሰችው እንዴት አባቷ እንዳማረባት አምሮብሽ ነው ብያት እኮ ነው። አቀልጥ ዋው አምሮባታል። ጌታ እንዳትወርቁ፣ ቀስ እንዳትወርቁ ጋይስ። አንተ ወዲኛው በኩል እሺ አዎ እንዳትለቂያት። ማርቲ እንዴት ነሽ? አብሽዳ ሰላም ነው? እንዴት ነህ?
አለን ሁሉ ሰላም አለ። እንኳን ደህና ነው ዛሬ ማን ነበር የጠራሽ? እዚህ አቤላ ሲጠራሽ ምን ብሎ ጠራሽ? እኔ በጣም ፈልግሻለሁ ነበር ያለኝ። አምሮብሽ ነው ያለሽ? እውነት ነው አምሮብሽ ነው ያለሽ? ተውበሽ ፋብለሽ ማርቲ ዛሬ ልዩ ሰርፕራይዝ አለሽ። ምንድን ነው ሄርሚ? ይደረሳል እኮ ቀስ በል እንጂ። አቤት እና ማርቲቾ ምን ልልሽ ፈልጌ መሰለሽ ዛሬ ቀኑ ያንቺ ነው። ትልቅ ሰርፕራይዝ አለሽ። ሁለት ሰርፕራይዝ ነው ያለሽ። አረ ንገሪኝ ሄርሚ፣ ቢያንስ አይኔ ልቀቂኝና። አይ ቆይ ልንገርሻ አውርቼ ስጨርስ ነው። የመጀመሪያው ሰርፕራይዝሽ ትልቅ ውድ ስጦታ ነው። ሁለተኛው ሰርፕራይዝሽ ደግሞ እንነግርሻለን። አብረሽ አታጓጓኝ። ባይዘው ሄርሚ ጣሶች ሸብረው እኔ መጀንጀንተውና የሷ ነገር ጨርሰ መጀንጀንተውና የሷ ነገር ጨርሰ። አይ እናንተ ነገር ለምጄዋለሁ፣ ችግር የለውም። እሺ አይ እንዲህ ስትይ ጣትሽ ታየኝ በዚህ መንገድና ሄርሚ ጣቶች ሸምበል ምንድን ነው? 1 2 3 ለወርቅ ሰው ሰላም አላል እንዴ አለቀርበሽ አሁን ተቀበል። ለኛ ልትደርሽብናለች፣ ችግር የለውም። አልጠበቅኩም። የምር ቢነግረኝ ደስ ይለኝ ነበር። ማለት አበባ ልሰጥሽ ነው ብሎ ይንገርሽ እንዴ? አይ እና ታዲያ የሆነ ፍንጭ ቢነገርሽ ባይዘው ካለባበስሽ ጋር ከአበባው ጋር እንዴት እንደምታምሪ የምር ነው ነው ሰካሊን ባላንም ትለኝ። እሱ ግን እያስከፋኝ ነው። አምሮብሻል። አይ ደንግጦ ነው ልጁ ሲደነግጥ እንዴ ነው ባይዘው እየመታ ነው እና ግን ደግሞ አበባውን ሰጥሽ የሆነ ነገር ሊነግርሽ ነበረ። ንገራት እንጂ አቤላ፣ እንዴ ሶስት መጣ ነቀፍ ነው ደንግጬ እረሳሁትና። አይ አቤል ችግር የለውም ንገራት። ለማንኛውም በጣም ስለማከብርሽና በጣም ስለምወድሽ ነው ይሄንን አበባ ይዤልሽ መጣሁና ደግሞ ወርቅ የሆነ ጸባይ ያለሽ የምሬ ነው እህትሽ አንቺን ስላስተዋወቀችኝ በጣም አመሰግናለሁ። እድለኛ ነኝ አንቺን የመሰለ ሰው ስላስተዋወቀችኝ በጣም አመሰግናለሁ። ከዚህ በኋላ አጠገቤ እንድትሆኝ እፈልጋለሁ። የእውነት ነው የምር መልካም ሰው ነሽ። ጥሩ ነገር ነው የምታስቢው ለኔም ለአብርሽም ለእህትሽም እና ከዚህ በኋላ አጠገባችን እንድናጣቅ አንፈልግም። እኔም አንቺ ከመጣሽ በኋላ ብዙ ለውጦች አይቻለሁ ምናምን እየተቆጠብኩ ነው ከአንዳንድ ነገሮች በጊዜም ወደ ቤት እየገባሁ ነውና አንቺን የመሰለ ሰው ስለተዋወቅኩ በጣም አመሰግናለሁ። ወርቅ የሆነ ጸባይ ያለሽ እና የኔ ወርቅ ብዬሻለሁ። አራራራ ሞራል ማርቲ አሁን ተራ አንቺ ነው የተሰማሽን ስሜት አንድም ሳታስቀሪ ነገር ነው። እኔ እንጃ አብርሽ እንዲህ ማለት አልችልም። እንዴት ልበል ማለት ጥሩ ጊዜ እያሳለፍን ነው፣ ግን እኔ አበባ በጣም ነው የምወደው የምር በጣም እና ግን ሰጥቶሽ አያውቅም። ቢሰጠኝም ብለሽ የምትመኘው ነገር ነው። በጣም ሁሌ ቀን በቀን ቢሰጠኝ ብዬ የምመኘው ነገር ነውና በጣም የሚያምር እኔ እንጃ ውድ አበባ ነው የመጣልኝ። በጣም ነው የማመሰግነው። አንተ አይደል አቤላ፣ በጣም አመሰግናለሁ የምር እኔ እንጃ እንደ ማለት እንዲህ ስላስደሰትከኝ በጣም ደስ ብሎኛል። አበባ ትወጪያለሽ? በቃ ቤትሽን አበባ ነው ማለት ነው። ደስ ይለኛል። የሆነ ቀን ደግሞ አቤላ ቤቷን ቁልፍ ተቀብለ ሙሉ አበባ አድርገህ ጠብቃት። ዋው ያንቺማ ስራ አንተ ግን ለሰው ከምትመክር ምን ነው ብታረገው? እኔ አሁን ለሰው ሲመክር እንደሚያደርግ አይመስልም? አረ ሚዲያ ላይ በሰው ፊትሽ ያላሳጣው በቃ ችግር የለውም። እኔ አበባ ትወጃለሽ እንዴ? አይ አበባ ከሰጠኛል እንዳላስመጣ ልትለኝ ነው። አልፈልግም ግን ያምራል። ይሄም እኮ ነው አበባ ሰጥቼሽ አላውቅም እንዴ? ምን ይላል? ለምንድን ነው ሰው ፊት ላይ የምታሳቂኝ? አይደለም ያሳጣሁት እኮ አይደለም። እና ታዲያ ቤት ውስጥ አበባ ጎዝጉዤ እሺ ወደ እነሱ ተቀሰቀ። እሺ አይ ይቅርታ ትንሽ የኛ ጭቅጭቅና ክርክር እንትን አያበቃምና ማርቲ አውርታጭ እንዴ አትፈሪያ ማርቲ አትፈሪ። ይሄ አንድ ሰርፕራይዝ ብቻ አይደለም። ይቅርታ እሺ ቀጥይ። ይቅርታ ማርቲ የምር የሆነ ነገር እያለች ነው። እሺ እንደዚህ እንደ ቁጥሩ ነው ለኔ አንድ አይደለም። የምር ማለት አንድ ሰርፕራይዝ አይደለም ይሄ እንደ አንድ ፍሬ ነው። በጣም ነው ደስ ያለኝ የምር እንዴ አቤል። ይሄን ትርጉም በቁጥሩ ልክ ነው ለኔ አቤል ነው እያለች ያለች እቺ ልጅ
እንዴ አንቺ ምን አይነት ንግግር ነው? ካንቺ ነው አይነት ይሄ ከልቧ ያ ጥንታ ነው በቃ እንዴ የፍቅር ስሜት ደስ የሚል ከሷ ጋር ሁሌ ደስ አንዳንድ ስራ የሆነ የራስ የግል የራሷ አንዳንድ ላይ ሳላት እንጂ ሁሌ አብረን ብንውልና ከዚህ የበለጠ ብንቀራረብ ደስ ይላል። መልካም ሰው ስለሆነች ማለት ነው። የኔ መልካም አቤላ መለቃቀስ ምናምን አይፈቀድም። እሺ ማርቲ፣ የመጀመሪያው ሰርፕራይዝ እና ስጦታ ይሄንን ይመስላል። ሁለተኛው ምን ይሆናል ብለሽ ትገምቻለሽ? እኔ ዛሬ የምገምትበት ቀን አይደለም። ይሄ ሁሉ ነገር ነው የሚያስረሳ። የምር ሌላ ግምት ምናምን እንዳሰብም አያደርግም። አቤላ ምንድን ነው ሌላ ነገር? እኔ እሱን አላውቅም። እስኪ ማርቲ ምንድን ነው ምን ትገምታለች እላታለሁ። እሺ ገምት። የምር እንዴ የት ልንሄድ ነው? እሺ አላችሁኝ። የባለፈውን ጉዳይ ፈቃደኛ ሆናችሁ ሌላ ሰርፕራይዝ እንጃ አብርሽ ምንድን ነው? እሺ ብዙ አናጓጓት። እንግዲህ ፋሚሊዎቻችን ሁለተኛው ሰርፕራይዝ ማርቲ እዚህ ጋር የምታየው ካሜራ አለ አይደል? ከካሜራው ውስጥ ደግሞ በመቶ ሺህ የሚቆጠሩ ህዝቦች እያዩሽ ነው። ስለዚህ ዛሬ ለምን ይቅርባት እኛ ሀሳባችንን የምንገልጽበት ቻናል ለሷም ይገባታል ብለን አስበን ማርቲ ግሬት የሚል ዩቲዩብ ቻናል ክሬት አድርገንልሻል። ለዚህ ደግሞ ሞራል ያስፈልጋል። ይሄንን ደግሞ ያደረግንልሽ ከአቤላ ጋር በመነጋገር እኔና ሄርሚነን ምን አለ መሰለሽ ዩቲዩብ ቻናል ብዙ ሀሳብሽን፣ ፍላጎትሽን፣ ትምህርት መስጠት የምትፈልጊያቸውን ነገሮች ምናምን የምትገልጪበት ነውና ባለሽ ታይም ልክ እንደ ሄርሚ ከስራዋ አሻገር ዩቲዩብ ቻናል እየሰራች አለች እስከዛሬ ድረስ። አንቺም ኖርማል ከምትሰሪው ስራ ጎን ለጎን ዩቲዩብ ቻናል ከአቤላ ጋር እየሰራች ቆንጆ የካፕል ቪዲዮስ ብትለቁልን እኛም ኦዲየንሶቻችንም በጣም ደስተኛ ይሆናሉ። ብዙ ኦዲየንሶችሽ ደግሞ አንቺን የሚወዱሽ ኦዲየንሶች ቻናል ለማርቲ ክፈቱላት እያሉንም ነበረ። የእነሱን ፍላጎት ነውና ለዛ ይሄንን ቻናል ከፍተንልሻል። ማርቲ ግሬስ የመጀመሪያውን ዩቲዩብ ቻናል ተቀላቅላለች ክሬት አድርገናል ማለት ነው ቤተሰቦቼ። ስለዚህ ማርቲ ለየትኛውም ሰው እንደምናደርገው ዛሬ በራስሽ ዩቲዩብ ቻናል ላይ ወደፊት ወጥተሽ ለኦዲየንስ ሰላምታ እንድትሰጪልን በአክብሮት ወደ መድረክ እንጋብዛለን። ወደ መድረክ ነው እኛ ከጀርባ። ሰላም የኔ ውድ ቤተሰቦች፣ የኔ ነው የምለው ዛሬ ያለ የኔ ውድ ቤተሰቦች መጥቻለሁ። በጣም ደስ ብሎኛል። እና እንደ አዲስ የተወለድ ያክል ነው የተሰማኝ። በጣም ደስ ብሎኛል። ውድ ስጦታ እዚህ ጋር ይዣለሁ። ፊት ለፊትም ሌላ ውድ ስጦታ ተበርክቶልኛል። በጣም ነው የማመሰግነው። ስጦታ እነሱ ናቸው ማለት አዎ እኮ ውድ ስጦታዎቼ እናንተ ናችሁ። በጣም ነው የማመሰግነው። እንዲህ ስለወደዳችሁኝ፣ እኔን ማየት ስለጓጓችሁ በጣም አመሰግናለሁ። ከኋላ እነዚህ ሰዎች በደንብ አመስግኑልኝ። ጀግና አንደኛ ነሽ። አሳንቱን በደንብ መግለጽ ችለሻል። እንግዲህ ጋይስ እኔና ሄርሚ እንቸኩልበት ቦታ አለና ቶሎ መሄድ ስላለብን መድረኩን ለአቤላ እና ለማርቲ ትተን እንደዚሁ እንዳማረባቸው ባይዘው ጥቁር ልብስ፣ ጥቁር አለባበስ፣ በቀይ ልብስ በጣም ነው የሚያምረው። እግዚአብሔርን በጣም ማለት ነው ከምላችሁ በላይና እኛ እንዳሁን ትንሽ ነብራማ ሆነንና እኛም ወደ ጫካ እንግባ አንዳንድ ነገሮችን እናድንና እሺ። ስለዚህ ለዛሬ መድረኩን እንተውላችሁ አይመስልም? እኛ ማለባበስ እኮ ማች የሚያደርገው ነገር አለ፣ ማች የሚያደርገው ነገር አለ። ግን ደግሞ እናንተ ቅጠልን ብትለብሱ ያምርባችኋል። ዋው እንደዚህ ብለን ደግሞ ነገ ቅጠል ለብሰን እንዳንመጣ። ስለዚህ አቤላ መልካም ጊዜ ይሁንላችሁ። በጣም እንወዳችኋለን። አታምሹ፣ በጊዜ ወደ ቤት ግቡ። አናመሽም። ያው አታምሽ ብላኛለች። አሁን ያልካትን በጊዜ ነው መግባት የጀመርኩት ያልካው ዛሬ የሚተግበር እሺ። ከማርቲ ጋር ኮንኩ ችግር ከማርቲ ጋር ኮንኩ ይመሻል። ምንም ማንም ይቆጣኝ የለም ነው እንዴ? ይመቻችሁ። እሺ ይመቻችሁ። በጣም እንወዳችኋለን። እናንተም አታምሹ። እሺ ለማንኛውም ውድ ቤተሰቦቻችን እንግዲህ ዛሬ ማርቲ በደስታ ሆናለች ብዬ አስባለሁ። ምክንያቱም አለባበሷን አምሮባት ነው የመጣችው። እኛም ደግሞ የሚያምር ነገር ሰተናታል። አበባ ወደድሽው? የምር በጣም እንደዚህ ደስተኛ ስትሆን አይቻት አላውቅም። የምሬን ነው። እና
ምን እንደምል አላውቅም። ብቻ ዛሬ በጣም ደስተኛ ነኝ እና ደስተኛ ነሽ? በጣም የምር አንደኛ አልጠበቅኩም ጭራሽ ማለት ነው። በጣም ነው የማመሰግነው የውስጤ ስለተረዳኝ ይሄንን ነገር እንደምወዳው ቀን ትልቅ ሰርፕራይዝ ነው ያደረከኝ የምር። እኔም ደስተኛ እንድትሆኝ ነው የምፈልገው እና ቤተሰቦች አንዳንድ ሰዎች አላችሁ ትንሽ የተናደዳችሁባት ከእኔን ከሩታ ጋር ለማስታረቅ ስትል ትንሽ የተናደዳችሁባት ያላችሁ ሰዎች አላችሁ። እሷ በራሷ ጉዳይ ደግሞ ወይ ለራሷ ምናምን አስባ አይደለም ለእህቷ ለሄርሚ አስባ ነው ማለት ነው። እኔም ለወንድም ያስቤ ነው ሁሉ ነገር መስማማው እሺ ምለው እና ደግሞ ለእሱን ለማድረግ ፈልጋ ነው ማለት ነው። ይሄንን ነገር ያደረገችው በሌላ ነገር አትሰዱባት ማለት ነው። ትንሽ የተቆጣችሁና የከፋችሁ ሰዎች ስላላችሁ ነው። እኔ ከሩታ ጋርም ታረቁም አልታረቁም ማንነቴ አይቀየርም። ምክንያቱም ባለውበት ነው እንቀጥለው፣ እውነት ባለበት ነው መሆነው። እሷም ለእህቷ አስባ ነው እህት የሆነ ነገር እንዳትሆን ብላ አስባ ነው ማለት ነው። እንደዛ ያደረ ከሩታ ጋር ላስታርቅ ያለችኝ ማለት ነው። በጣም ነው ደስ የምትይኝ እና በጣም ነው ወድ ለዚህ ስጦታ መሳም ያስፈልገዋልና ለማንኛውም ዛሬ ከማርቲ ጋር ትንሽ አሪፍ ጊዜ ይኖረናል ብዬ አስባለሁ። እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን፣ እንወዳችኋለን። ይሄንን ቤት ሰብስክራይብ አድርጉ። በቃ የማርቲ ቤት ነው፣ የመልካም የኔ ወርቅ ማርቲ ቤት ነው ማለት ነው። ሰብስክራይብ አድርጉ። እንወዳችኋለን። ቻው